ባለቤቱ መድረክ ላይ ሆና ፍጹም የተለየ ሰው መስላ በሚያምር ሁኔታ ስትደንስ ሲያይ ሰውየው ደንዝዞ ቀረ። ያቺ አሰልቺና ተራ የምትመስለው እንዲህ ማራኪ ትሆናለች ብሎ ፈጽሞ አስቦ አያውቅም ነበር። ከዚህ ቀደም እንዲህ ሆና አይቷት አያውቅም ነበር። ለ5 ዓመታት ያህል የኖረችው ለእርሱና ለቤተሰባቸው ብቻ ነበር። እርሱ ግን ሁልጊዜም ችላ ይላት ነበር። አሁን ግን ሁሉም ሰው ሲያጨበጭብላትና ሲያበረታታት ሲያይ ሰውየው ለመጀመሪያ ጊዜ የቅናት ስሜት ተሰማው። ነገር ግን ለምን እንደሚቀና አልተረዳም ነበር። እርሷ ተለውጣ ነበር። በእውነቱ ከሆነ ከጥቂት ቀናት በፊት ወደ ቤት ስትመለስ ባለቤቷና ልጇ የእርሱን የመጀመሪያ ፍቅረኛ መመለስ ሲያከብሩ ተመልክታ ነበር። ያቺ ሴት ወደ ራሱ ሲያስጠጋ ታየችው። ሶስቱም ደስተኛ ቤተሰብ ይመስሉ ነበር። እርሷ ግን የዛ ቤት አካል እንዳልሆነች ተሰማት። በዛው ቅጽበት ልጇ ልቧን ሙሉ በሙሉ የሚሰብር ንግግር ተናገረ። በእርሷ ምትክ ያቺ ሴት እናቱ እንድትሆን እንደሚፈልግ ተናገረ። በዛን ጊዜ ሁሉንም ነገር ተረዳች። ያቺን ማራኪ ሴት ሲያይ ለ5 ዓመታት የሰጠችው ፍቅርና መስዋዕትነት ምንም ዋጋ እንደሌለው አወቀች። ከሁሉም የከፋው ደግሞ የገዛ ልጇ ከገዛ እናቱ ይልቅ ያቺ ሴት መምረጡ ነበረ። ልቧ የተሰበረው ያቺ ሴት በዝናብ ውስጥ ወድቃ ትዝለፈለፋለች። ከጥቂት ደቂቃዎች በኋላ አደጋ ደረሰባት። ሆስፒታል ውስጥ ስትነቃ አንድ ውሳኔ ወሰነች። ለመበቀል ስትል ትውስታዋን እንዳጣች ለመምሰል ወሰነችና ማነህ አንተ ስትል ጠየቀችው። የባለቤቷ መልስ ግን ይበልጥ ሰበራት። እኔ ጓደኛሽ ብቻ ነኝ አላት። 5 ዓመታት የፈጀው ትዳር በአንድ ሰከንድ ውስጥ ተደመሰሰ። በእርሱ አይን ውስጥ እርሷ ካሁን በኋላ ሚስቱ ሳትሆን ጓደኛው ብቻ ነበረች። ብዙም ሳይቆይ ልጇ ወደ ክፍሉ እየሮጠ ገባ። እርሷን በደስታ ስለ እኔ ሊጠይቅ መጣ ብላ አሰበች። ነገር ግን አልነበረም። የፈለገው አባቱ ወደዛች ሴት እንዲወስደው ብቻ ነበር። ሰውየውም ያለምንም ማመንታት ልጁን ይዞ ወጣ። እርሷንም ሆስፒታል ውስጥ ብቻዋን ትተዋት ሄዱ። ያቺ ቅጽበት በእነርሱ ላይ ሙሉ በሙሉ ተስፋ የቆረጠችበት ጊዜ ነበረች። ከአንድ ወር በኋላ ወደ ቤት ተመለሰች። ባለቤቷ እንደ ልማዱ ኮቱ ሲሰጣት ለመቀበል ፈቃደኛ አልሆነችም። ለምን እንዲህ እንዳደረገ ጠየቀችው። እርሱም በረጋ መንፈስ ትዳራቸው ስህተት እንደነበረና ፈጽሞ ወዷት እንደማያውቅ አሁንም ጓደኛው ብቻ እንደሆነች ነገራት። ይህ ለሷ በቂ ነበር። ፍቺ ጠየቀች። እርሱ ግን ያለ እርሱ መኖር እንደማትችል በማሰብ ሳቀባት። ነገር ግን ተሳስቶ ነበር። አሮጌ ልብሶቿን ጣለች፣ የፀጉር አሰራሯን ቀየረች እና ራሷን መረጠች። በየቀኑ አዲስ ሰው እየሆነች መጣች። እርሱም ይሄንን አስተዋለ። ለምንድነው እንዲህ የለበሽው ሲል ጠየቃት። እርሷም የፈለኩትን ለብሳለሁ፣ እኔ በምለብሰው አንተ ምን አገባ ስትል መለሰችለት። በዛ ምሽት ለመዝናናት ከቅርብ ጓደኛዋ ጋር ወጣች። በአጋጣሚ ከባሏ የመጀመሪያ ፍቅረኛ ጋር ተገናኙ። ያችም ሴት ልታበሳጫት ሞከረች። እርሷ ግን በረጋ መንፈስ ለመፋታት እያቀደች እንደሆነና ስጋት ሊገባት እንደማይገባ ግልጽ አደረገችላት። በኋላ በዛው ምሽት ባለቤቷ በአቅራቢያው ሊኖር እንደሚችል በማወቅ መድረክ ላይ ወጥታ ደነሰች። እርሱን ለማበሳጨት ፈልጋ ነበር። እንደጠበቀችውም በአንድ ወቅት ችላ ይላት የነበረችው ሴት በብርሃን ስር ስትደምቅ አያት። ልቡን መምታት ጀመረ። ያቺ ሴት እንዲህ ማራኪ ትሆናለች ብሎ ፈጽሞ አስበው አያውቅም ነበር። በድንገት መብራት ጠፋ። አንድ ሰው እጇን ይዟት ሄደ። ግን ማን ይሆን? በእጅ ያለው ወርቅ እንደ ኮፐር ይቆጠራል። ይቺ ሴት ለራት ወደ ፍቅረኛዋ ቤት ሄደች። ነገር ግን ሌላ ሴት በፍቅረኛዋ ቤት ውስጥ እንደምትኖር አወቀች። ከእርሱ ጋር ለመለያየት በቁጣ ፍቅረኛዋን ወደ ውጪ ጠራችው። ፍቅረኛዋ ማብራሪያ መስጠት ከመጀመሩ በፊት ሳራ የያዘችውን ፓስታ ለሁለት ሰበረች። እዛም በይፋ ከእርሱ ጋር መለያየቷን ነገረችው። ዊሊያም ለማስረዳትና መልሶ ለማግኘት በችኮላ ይሞክራል። ሳራ ግን ሳታመነታ ተነስታ ሄደች። በመቀጠልም ወደ ሀብታም አለቃዋ የቅንጦት መኪና ውስጥ ገባች። ዊሊያም ልቡ ተሰብሮ ምግብ ቤቱ ውስጥ ብቻውን ተቀመጠ። አለቃዋ ሳራ መበሳጨቷን አይቶ አዝናናት። ወደ ከፍተኛ ማህበረሰብ ሃይ ሶሳይቲ መመለሷን ለማክበር ወደ አንድ ጓደኛዋ ግብዣ ወሰዳት። ዊሊያም ከሳራ ጋር ያደረጉትን ጠብ እያሰበ በሱቁ ውስጥ ብቻውን ተቀመጠ። ወደ
ሳራ ደወለ፣ የጽሑፍ መልእክቶችን ላከ። ነገር ግን ምንም ምላሽ አላገኘም። ሌላ አማራጭ ሲያጣ በአካል ይቅርታ ለመጠየቅ ወደ ሳራ ቤት ሄደ። ከሳራ እናት ጋር ሲገናኝ ዊሊያም በትህትና ሰላምታ ሰጣት። ዊሊያም እዚህ የመጣሁት እንደ ሳራ ፍቅረኛ ሆኜ ላገኝሽ ነው። በግንኙነታችን ውስጥ ጣልቃ እንደማትገቢ ተስፋ አደርጋለሁ። ሳራም በመጨረሻ ይቅር እንደምትለኝ አምናለሁ አላት። የሳራ እናት በሚገርም ሁኔታ ተስማማች። ዊሊያም አመስግኗት ሄደ። የሳራ እናት ስለ ዊሊያም ምርመራ እንዲያደርግ ለጻፊዋ ደወለች። በከፍተኛ ክፍያ ሹፌር መቅጠር እንደሚፈልጉ በመምሰል ሰዎች ወደ ዊሊያም ሱቅ ላከች። የዊሊያም አባት ይህንን ሰምቶ በፍጥነት ዝርዝሩን ጠየቀ። ልክ በዚህ ሁኔታ የዊሊያም አባት የሳራ የግል ሹፌር ሆነ። በየቀኑ ወደ ስራ እየወሰደና እየመለሰ የማድረስ ኃላፊነት ወሰደ። ሳራ ወደ ቢሮ ህንጻው ስትገባ ያየ የዊሊያም አባት ይሄ ምን አይነት ያጋጣሚ ነገር ነው በማለት ተገረመ። ምክንያቱም ይሄ የልጁ የሱቆች ሰንሰለት ዋና መስሪያ ቤት ነበር። የዊሊያም እናት ለኢንሹራንስ ኩባንያ ውስጥ እንደምትሰራ ካወቀች በኋላ የሳራ እናት የ$20 ሚሊዮን ከፍተኛ የኢንሹራንስ ፖሊሲ መግዛት እንደምትፈልግ በመናገር ወደ ቤቷ ጠራቻት። ይህ ማለት የዊሊያም እናት ከፍተኛ ኮሚሽን ልታገኝ ትችላለች። አልፎ ተርፎም የኩባንያው ምርጥ ሽያጭ ሰራተኛ ልትሆን ትችላለች ማለት ነው። ሽልማቶችን ስታሸንፍ በምናቧ እያሰበች የዊሊያም እናት በደስታ ፈገግ አለች። ልክ በዛን ጊዜ የሳራ እናት በድንገት ስለ ልጇ አነሳች። ልጇ በውጭ ሀገር ተምራ ተመልሳ በትልቅ ኩባንያ ውስጥ በስራ አስፈጻሚነት እንደምትሰራ ነገረቻት። ነገር ግን እንዲህ ያለች ጎበዝ ልጅ ተራ ፍቅረኛ አገኘች። እርሱ ኮሌጅ ገብቶ አያውቅም። ዝቅተኛ ስራ ያለውና የደሃ ቤተሰብ ልጅ መሆኑን ገለጸችላት። የዊሊያም እናት ስለ ገዛ ልጇ እያወራች እንደሆነ ስላላወቀች በፍጥነት በሐሳቡ ተስማማች። የሳራ እናት የዊሊያም እናት የገዛ ልጇ ስታማ በመስማቷ ተደሰተች። ውሉን ለፊርማ እንድታዘጋጅ ለዊሊያም እናት ነገረቻት። በመቀጠልም የሳራ እናት ሳራን የኩባንያው ዋና ስራ አስፈጻሚ አድርጋ ሾመቻት። የሀብታም ወራሽነቷ ማንነት በይፋ ታወቀ። የቀድሞ የሥራ ባልደረባው ዊሊያምን አግኝቶት ፍቅረኛው በእውነቱ የባለ አክሲዮን ልጅ እንደሆነች ነገረው። ዊሊያም ሳራን እንደገና አግኝቶ ለምን ለ3 ዓመታት ያህል እንደዋሸችው ጠየቃት። ለውሳኔ አንቸኩል። ቤተሰቦች ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳይረሳ።